ከትላንት ነው የሪያል ማድሪድ ሽንፈት በኋላ ፕሬዚዳንት ፍሎሬንቲኖ ፔሬዝ አርዳ ጉለርን ውጣ ይህንን ማየት የለብን ዊትነስ ማድረግ የለብን ብሎ ከመልበሻ ክፍል አስወጥቶት እንደምትመለከቱት በምስሉ ላይ ብቻውን ነው የማድሪድ ተጫዋቾች ላይ ሲያንባርቁባቸው ሲጮሁባቸው ነበር። እንደምትመለከቱት ብቻውን ነው ከመልበሻ ክፍል አርዳ ጉለር። እናም ጉለር ከወጣ በኋላ እንግዲህ ሌሎች ተጫዋቾች ላይ ጮሆባቸዋል፣ ተናግሯቸዋል። እናም እየወጡ ባሉ መረጃዎች መሰረት አርዳ ጉለርን ፕሬዚዳንቱ ሊቭ ዶንት ዊትነስ ዋትስ አባውት ቱ ሃፕን ወይም ደግሞ ውጣ አሁን ሊፈጠር ያለውን ነገር እንዳትመለከት ብለው ፕሬዚዳንቱ ይህን ነገር ተናግራቸዋል። ተጫዋቾቹ አንድ ሲዝን በማድሪድ ቤት ውስጥ ያለ ዋንጫ ማሳለፍ በጣም ትልቅ ውድቀት ነው ወይም ደግሞ ፌሌር ነው። ሁለት ሲዝን መሆን ግን ጭራሽ ተቀባይነት የሌለው ነገር። ዛሬ ያሳያችሁት ነገር ጥሩ ነው፣ ነገር ግን ዛሬ የተፈጠረው ነገር በተለይ ደግሞ ሲዝኑ ላይ የተፈጠረው ነገር በጣም ትልቅ ዲስአፖይንትመንት ወይም ደግሞ ውድቀት፣ በጣም የሚያሳፍር ነገር ነው። ለማድሪድ መጫወት ፕሪቪሌጅ ነው ወይም ደግሞ ምንድነው የሚባለው እድል ነው፣ ቫልዩ ማድረግ ያለባችሁ ነገር ነው። ከዛ በተጨማሪ ደግሞ ከሱ ጋር አብሮ ኃላፊነቶች ወይም ደግሞ ሪስፖንሲቢሊቲዎች አብሮ ይመጣሉ። ነገር ግን አንዱንም ኃላፊነት እናንተ ልታሟሉት ወይም ደግሞ ልትወጡት አልቻላችሁም ብለዋችሁ አትሊስት ይሄን አመት ሊጉ ላይ ያለውን ነገር በክብር በዲግኒቲ ይጨርሱ። ከዛ በተጨማሪ ደግሞ በዚህ አመት ላይ ጥሩ ያልተጫወታችሁ ተጫዋቾች ወይም ደግሞ ለሪስፖንሲቢሊቲ ያልመጠናችሁ ተጫዋቾች ቀጣይ አመት እዚህ ክለብ ላይ አትጫወቱም ብላችሁ